ولا حول ولا قوة إلا بالله والصلاة والسلام على رسول الله محمد صلى الله عليه وسلم. أما بعد فسلام الله عليكم ورحمته وبركاته. الله قرآن لي قامي هجن دنجزوال إن أحسنتم لأنفسكم ملكام بتسروا لراساتكم وإن أسأتم فلها مدفون بتسروا بنفسك قامي هجن ደግነት ጥቅሙ ወደ ራስ ይመለሳል፣ መጥፎነት በራስ ላይ ሄደው ይከተላል። አንድ ታሪክ ልንገራችሁ። አንድ ግለሰብ ለአንድ ትልቅ ሪል ስቴት በርካታ ቤቶችን ይሰራል። ታዋቂ አናጺ ነው። ብዙ ቤቶችን ሰራ። መጨረሻ ላይ ስራ መልቀቅ ፈለገ። ሊለቅ ሲል የሪል ስቴቱ ባለቤት ለግለሰቡ ምን አሉት? አው ብዙ ቤት ሰርተህልኛል፣ እስኪ አሁን የመጨረሻ አንድ ቤት ስራልኝና እሷ መሰነባበቻ ትሆነን አለው። እሺ አለው ሰውየው ብዙም ደስተኛ ሳይሆን። ከዛም ሰውየው እንደነገሩ ቤቱን ቶሎ ጨርሶ መላቀቅ ስለፈለገ ጠገን በማይረባ ዕቃ፣ ብቃት በሌለው ዕቃ፣ ጥራት በሌለው አሰራር ቤቱን ሰራና ለባለቤቱ ወስዶ ቁልፉን አስረከበው። አይደለም ቤት ኪችን መሆን የማይችል ቤት አስረከበው። ሰውየው አያውቅም ሙያው ስለሌለው የሰራው ይሄኛው ነው። ልክ ቁልፉን ሲያስረክበው ባለጸጋውም ቁልፉን ተረከበና ይህን ቤት እኮ ይህን ሁላ እስካሁን ስለሰራልኝ ይህን ሁላ ውለታ ስለዋልክልኝ ላንተ ስጦታ መስጠት የፈለኩት ቤት ነው፣ ቁልፍህን ተረከበኝ። የማይረባ ቤት ይህ ሰው ተረከበ። ወይን አሳእቱም ፈለሃ መጥፎ ብትሰሩ በራሳችሁ አሳምሮ አጅሩን ካላህ ፈልጎ በብቃት ቢሰራ ኑሮ ብቃት ያለውን ቤት ጥራት ያለው ቤት ይረከብ ነበር። ግን ሰውየው አጎደለ፣ ጎዶለን ቤት ተሰጠ። ወይን አሳእቱም ፈለሃ መጥፎነት በራስ ላይ አላህ ያይናል ብለን ደግ ሰዎች እንሆን። ደግነቱ የሚመለሰው በራሳችን ላይ ነው። ወሰለላሁ ወሰለም ወባረከ አላ ነቢይና ሙሐመድ። ሰላም አለይኩም ወረሕመቱላሂ ተዓላ ወበረካቱሁ።